እግዚአብሔር ይስሐቅን መጥቶ እንደዚህ ያለው ወዴት አትውረድ? ወደ ግብጽ አትውረድ። እኔ በማሳየህ ምድር ምን በል ተቀመጥ። በዛችው እኔ ባሳየሁ ምድር ላይ ምን ትሆናለህ? ባርክሃለሁ። ከብዙ መቶ ዓመታት በኋላ አንድ ሙሴ የሚባል ነብይ መጣ። የእስራኤልን ሕዝቦች ሰበሰባቸውና እንደዚህ አላቸው፣ ዛሬ የምታዩአቸውን ግብፃውያን ለመቼ? አብርሃም ረሃብ የተፈጠረ ሰዓት ግብጽ ነው ያሰበው። ያዕቆብም ልክ እንደዛው። ግብጽ ያልወረደው አንድ ሰው ብቻ ነው። ማን ነው ከተባለ ይስሐቅ። ይስሐቅ እግዚአብሔር ተገለጠለት፣ እንዲህም አለው ወደ ግብጽ ምን አትበል አትውረድ። ለምንድነው ወደ ግብጽ መውረድ ያሰበው? ከአብርሃም ዘመን በላይ ምን ተፈጠረ ይላል? በጣም ከባድ ድህነት ተፈጥሯል። በዛ ድህነትና ረሃብ ያልተያዘችው ግብጽ ነው። እንጀራ አለ ተብሎ የሚታሰበው ግብጽ ነው። አሁን ያለበት ስፍራ ውስጥ ይስሐቅ ረሃብ ተፈጥሯል። ወዲያውኑ የት መሄድ አሰበ? ግብጽ። እግዚአብሔር መጣና ማንም ሰው ግብጽ ሊወርድ ይችላል፣ አንተ ግን አትወርድም አለው። አንተ የት እንድትወርድ አልፈቅድልህም። ግብጽ አንተ የምትባረከው አለው አሜሪካ፣ አውሮፓ ወይም ግብጽ ሳይሆን አለ እኔ ማሳየህ ምድር አለ። እዛ ምድር ላይ አንተ ባርካለሁ። አንተ ግን የት እንዳትሄድ? ግብጽ እንዳትሄድ። ግብጽ እንዳትሄድ የሚያደርግ አንድ ነገር ሰጣለሁ። እሱ ምንድነው ከተባለ ስፍራ። እንደዛ ከሆነ እኔ የማሳይህ ምንድነው ያለው? ምድር፣ መሬት። እኔ የማሳይ ስፍራ አለ፣ እሱን ሰጣለሁ። እሱን እስክሰጥህ ድረስ ግን ፊሊስጤም ውስጥ ተቀመጥ እንጂ ግብጽ እንዳትሄድ። ረሃቡስ ችግሩስ ልትሆኑ ይችላላችሁ። ሮቦት አኖይንቲንግ ስደትን የሚሰብር አኖይንቲንግ ነው። ከህይወታችሁ ላይ ስደትን የሆነ ስፍራ ግብጽ ቦርድ የሚባልን ሐሳብ ከህይወታችሁ ላይ የሚሰብር ቅባት ነው። እኔ አለ የማሳይ ምድር አለ። ያቺ ምድር እስካሳይ ድረስ የት እንዳትወርድ። ዛሬ ይህንን ቅባት እግዚአብሔር ይሰጣችኋል። ግብጽ ለመውረድ ያሰባችሁ ሰዎች ዛሬ ሐሳባችሁን ያስቀይራል። አሜን።